ሰላም ሰላም ቤተሰብ እንዴት አደራችሁ? እንደምን አደራችሁ? ሁሉ ሰላም እንዴት ናችሁ? ዛሬ ውበትን ፍለጋ በሚል ርዕስ ነው የመጣሁላችሁ። የሚበላ አይደለም። ውበትን ፍለጋ የሰው ልጅ ውበትን ፍለጋ ይህን ሁሉ ተሸክሞ ይሄዳል በፊቱ። ያው በዚች በትንሽ ፊት ላይ ይሄን ሁሉ ተቀብቶ ለጥፎ ይሄዳል። ጥሩ ሽታ ለማምጣት ደግሞ እነዚህን የተለያዩ በጣም እጅግ ውድ የሆኑ ሽቶ ተቀብተን እንወጣለን። ወደ ራሴ መጣውና ራሴን አሰብኩና እግዚአብሔር ይመስገን እዚህ ሁሉ አልጨነቅም። ይሄን ለመግዛትም ይሄን ለማድረግም ፍላጎቱም የለኝም ብሩም የለኝም ብዬ እናንተ ቤትስ እንዴት ነው? እስቲ ቼክ አድርጉ። በኑሯችሁ በየወሩ በሳምንቱ በየቀኑ የምታደርጉትን ነገር ተጠቃሚዎች ናችሁ? የብሮሾ ብዛት፣ የሜካፑ ብዛት፣ የሽቶ ብዛት ይሄ አሁን ለድሃ ስንት ቤት ይሰራል? ስንት አስቤዛ ይዘጋል? እና ቆም ብላችሁ አስቡ። እግዚአብሔር ያውጣን ነው ከዚህ ማስተዋሉን ይስጣን ነው እንግዲህ። እና ውበትን ፍለጋ ብዬዋለሁ ርዕሱ። ላይክ እና ሼር ሰብስክራይብ ያደረጋችሁ አስተያየታችሁን ስጡኝ። ቴንክ ዩ